ውድ የቻናሌ ቤተሰቦች ሰላም እንዴት ናችሁ? በዛሬው ቪዲዮ 3 ምርጥ ተከታታይ ፊልሞችን የማሳያችሁ ሲሆን ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አበረታቱን። ሶስተኛ ላዮነስ በ2023 እና በ2024 የተለቀቁ 2 ሲዝኖች ያሉት ሲሆን ፊልሙ የሚያሳየው ላዮነስ የተባለ ልዩ የአሜሪካ ወታደሮች ስብስብ በመካከለኛው ምስራቅ ሀገር የሚገኙ ሽብርተኛና የአሜሪካ ጠላት የሆኑ ቡድኖችን ለማጥፋት ሲጥሩ የሚያሳይ የስለላና የጦርነት ይዘት ያለው ታዋቂ የሆሊውድ ተዋናዮች የተወኑበት መሳጭ ፊልም ነው። What happens when you're outnumbered 100 to 1? Do you love your country? ሁለተኛ ፍሮም ስክራች በአቫታርና ሌሎች ፊልሞች ላይ የምናውቃት ታዋቂዋ ዞይ ሳልዳና በመሪነት የተወነችበት ሲሆን 1 ሲዝን እና 8 ኤፒሶዶች አሉት። ፊልሙ የሚያሳየው አንድ አሜሪካዊት የስዕል አርቲስት ወደ ጣሊያን ሀገር በሄደችበት አጋጣሚ አንድ ሼፍ ትተዋወቅና በፍቅር አብረው ሆነው የሚገጥማቸውን ፈተና፣ ደስታና ሀዘንን የሚያስቃኝ መጨረሻው አሳዛኝ የሆነ ምርጥ ፊልም ነው። Italians love a good love story, and ours is for the ages. አንደኛ ዳሃመር ማንስተር ዘ ጀፍሪ ዳሃመር ስቶሪ። ይህ ፊልም ጀፍሪ ዳሃመር የተባለን ግለሰብ በ1970ዎቹ እና 80ዎቹ የፈጸመውን አሰቃቂና አሳዛኝ ወንጀሎችን የሚያስቃኝ የእውነተኛ ታሪክ ፊልም ሲሆን ፊልሙ የሚያሳየው ጀፍሪ ዳሃመር የተባለ ነፍሰ ገዳይ ግለሰብ ወንድ ወጣቶችን በመተዋወቅና በመቅረብ ዘግናኝ በሆነ መንገድ በመግደል ስጋቸውን ጭምር ይመገባል እያለ የሚቀጥል ዕድሜያቸው ከ16 ዓመት በታች የሆኑ ታዳጊዎች እንዲያዩት የማይመከር መሳጭ ፊልም ነው። You didn't know. Let's just meet. I'm not eating that. Try to do a nice thing, you know? Eat it. ከተጠቀሱት ፊልሞች መካከል ማየት የምትፈልጉት ካለ በቴሌግራም ቻናሌ ገብታችሁ ሙሉ ፊልሙን በነፃ ዳውንሎድ ማድረግ ትችላላችሁ። የቴሌግራም ቻናሌን አድሬስ በኮሜንት ላይ አስቀምጣለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።